በዛሬ ቪዲዮ ደግሞ የማሳያችሁ ፌስቡክ ሜሴንጀር በምትጠቀሙበት ሰዓት ፌስቡክ ሜሴንጀሩን ተጠቅማችሁ እንዴት አድርጋችሁ ብሎክ ሊስትን ማውጣት ወይ ደግሞ ቼክ ማድረግ እንደምትችሉ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ኦኬ። ይህን ለማድረግ አሁን ቀጥታ ወደ ሜሴንጀር እንገባለን። ወደ ሜሴንጀር ከገባን በኋላ እዚች ጋር ሜኑ የምትላለች ሜኑ ክሊክ ካደረግን በኋላ ወደዚህ ኢንተርፌስ ይወስደናል። ከዛም በኋላ እዚህ ጋር አሁን ምን እናደርጋለን መሰላችሁ? እዚህ ጋር ሲቲንግ የሚላል ሲቲንግ ውስጥ ከገባን በኋላ ወደ ላይ ስክሮል እናደርግና እዚህ ጋር ፕራይቬሲ እንደ ሴፍቲ የሚላል ፕራይቬሲ እንደ ሴፍቲ ውስጥ ከገባን በኋላ ወደ ላይ ስክሮል እናደርግና እዚህ ጋር ምን እናገኛለን መሰላችሁ? ብሎክድ አካውንት ስላል ከስር ደግሞ ስቶፕ ሰምዋን ፍሮም ኮንታክቲንግ ዩ ማንም አንተን ኮንታክት እንዲያደርግ ስቶፕ ያደረጋችሁ ይላል። አሁን እዛ ውስጥ ክሊክ አድርገን ብንገባ 3 ሰዎች አሉ ማለት ነው። እንግዲህ እነዚህ 3 ሰዎች ለምሳሌ እንበልና አጥናፉን ምን ላድርግ አንብሎክ ካደረግኩት ከዚህ አንብሎክ ሊስት ወይ ደግሞ ብሎክ ሊስት አወጣዋለሁ ማለት ነው። ለምሳሌ አንብሎክ ባደርገው በቀላሉ ያውጣ፣ 2 ሰዎች ብቻ ይቀራሉ ማለት ነው። እነዚህ ሰዎች እንዲቆዩ ከፈለኩ ደግሞ ዝም ብዬ ይመለሳል ማለት ነው። እንዲህ በማድረግ ፌስቡክ ሜሴንጀር ውስጥ ብሎክ ሊስትን መዋቅ ትችላላችሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩ።